ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ያላችሁልኝ አለሁላችሁ። እግዚአብሔር ይመስገን። ሰላም የዩቲዩብ ቻናል ቤተሰብ ተከታታዮች እንዴት ናችሁ? ደህና ናችሁ? ያላችሁልኝ አለሁላችሁ። እግዚአብሔር ይመስገን። እንግዲህ ዛሬ እመቤታችን ቅድስት ድንግል ማርያም ክብረ በዓል ነው። እንኳን አደረሳችሁ ለወሯ፣ እንኳን አብሮ ደረሳችሁ፣ እንኳን አብሮ አደረሰን። እስከዚች ለዚች ቀን ለዚህ ሰዓት ላደረሰን እሷ ክብር ምስጋና ይግባው። ፈጣሪ መብራን በያለንበት እሷም ሁላችንንም የሀሳባችንን መሻት እሷ ትምላልን። በያለንበት እንግዲህ የልባችንን መሻት እሷ ትምላልን። እንግዲህ ግን በመጀመሪያ የዩቲዩብ ቻናል ተከታታዮቼ፣ እኔ ውዶቼ፣ እኔ ማሮቼ እና ላይክ ሰብስክራይብ በማድረግ ተባበሩን። እሺ ላይክ እያደረጋችሁ በመጀመሪያ ላይክ አድርጉ። ዛሬ እንግዲህ የማርያም የልደት የእናታችን የቅድስት ድንግል ማርያም ክብረ በዓል ነው። ሁላችን እንደምታዩት ዛሬ ቡና እያፈላው ነው። አሁን እንግዲህ ቡና እየቆላው ነው እና እንግዲህ እስከ መጨረሻ ተከታተሉ። እንግዲህ እና እንደምታዩት ሁላችሁ ቡናዬን እየቆላው ነው። አሁን ቡናችን እንግዲህ መጨረሻ እያፈላን ነው። እንግዲህ እሷ እንግዲህ መብርሃን የልባችንን መሻት አይታ ሀሳባችንን ሁሉ ታሳካለን፣ ሀገራችንንም ሰላም ታርግልን። እኛም ወደ ለሀገራችን ታብቃን፣ በሰላም ታስገባል። ስደት ልጆቿንም እሷ እንግዲህ ታስብልን። ከምንም በላይ ደግሞ ሀገራችን ነው። ሀገር ሰላም ሲሆነ ሁሉም ሰላም የሆነው እና ሀገራችንን እንግዲህ ሰላም ታርግልን። ከምንም በላይ ሀገራችን ሰላም የሆነ ሀገር ሰላም ሲሆነ ሁሉም ወተን ራሱ የምንገባው የምር በጣም ከባድ ነው እና እንደምታዩት ይኸውላችሁ የዛሬ ቡና ደግሞ ታወይስ በጣም ምርጥ ቡና ነው የምር። ፈጣሪ ደግሞ ወዙ ራሱ አታየው እንዴ? ወረረስ ወዙ በጣም በጣም ምርጥ ቡና ነው እና ቡና መግዛት የምትፈልጉ ሰዎች እንግዲህ ቡናው የሳራ ባልትና ታቋታላችሁ መቼ እና የእሷ ነው። በጣም ምርጥ ነው። ወዙ ራሱ አያችሁታ እንዴት እንደሚያበራ እና የምር የእሷ ነው። ቡና መግዛት የምትፈልጉ ቡና ማፍላት ያማራችሁ ሰዎች ቡና ሶስ ያለባችሁ ልጆች እና የእሷ ነው የምር። ህይወት በለው ወዙ አያምርም? ፈጣሪ እንዴት እንደሚያምር ወዙ ማለት ነው። በጣም የምር አያችሁታ ወዙ ፈጣሪ እንዴት እንደሚያምር እና እንግዲህ ደግሞ ታውቃላችሁ የቡና ቅመም ሚስማሮቹ በጣም አሪፍ ናቸው። ለቡና ሽታ አለው። ለሽታ በጣም አሪፍ ነው። ስትጠጡት በጣም ጣዕም አለው። ጣዕም ይሰጣልና በጣም አሪፍ ነው። ጨምሩበት።